ሄርሜላ ውሳኔ ወስናለች። አብርሃም እንግዲህ የኔን ፍቅር ካልተረዳህ አልፈልግም፣ ስለዚህ ላንተ ብዙ ለፍቻለሁ፣ ደክም ያለው ልፋቴ ድካሜ ካልታየህና ዋጋዬ ካልገባህ ደግሞ እኔም አልፈልግም፣ የራሴን ህይወት መኖር አለብኝ፣ አንተን ከዚህ በኋላ ረስቼ የራሴን ቀጥታ ህይወቴ መምራት አለብኝ የሚል እንግዲህ ሰበር ዜና አስተላልፋለች። ቡዜ ደግሞ እዚህ ጋር መታ ዛሬ ላይ ከዚህ በፊትም ሄርሜላም ሩታም ያረጉት ነገር አለ። ስለዚህ ሁለቱንም በደንብ አርገህ ልታያቸው ይገባል ካለች በኋላ አሁን ደግሞ ሄርሜላ ትናንትና በአብርሃም ቻናል ላይ እየተለቀቁ አይታችሁ ከሆነ ሄርሜላ በጣም እያለቀሰች ነበረ። ስለዚህ ይሄንን ነገር በማየት ደግሞ ዛሬ ቡዜና ዳኒ ሩታ ሄርሜላ ትክክል ናት፣ ስህተት የለባትም፣ በጣም ጥሩ ነገር ላንተ ያደረገችው ብለው ሲሉት የተናገረው ነገር ሰምታችኋል። ሰላም ሰላም የኔ ወዶች እንዴት ናችሁ? ሰላም ናችሁ ወይ? እንዴት አመሻችሁ? ሰላማችሁ ይብዛልኝ ወዶቼ። በሰላም ለዚህ ሰዓት ደቂቃ ያደረሰን አምላክ በሰላም ያሳድረን የነጋሳ ይበለን እያልኩኝ እንግዲህ ወደ ገደለው ስገባ ዛሬም እጅግ በጣም አስደንጋጭ ነገር ነው እንግዲህ የተፈጠረው። የሄርሜላ ውሳኔም የአብርሃምም ውሳኔ ትንሽ ለሁላችንም አስደንግጦናልና ይሄ ማለት ምንድነው? ሄርሜላም አብርሃምን ለመተው ወስናለች። ይሄ ማለት ምንድነው? እኔ እሱን በመጠበቅ ጊዜን ማሳለፍና ጊዜን ማቃጠል አልፈልግም። ስለዚህ እሱ ከኔ ጋር ወስኖ ከኔ ጋር መሆን የማይችል ከሆነ አሁንም በምርጫ ነገ ወስናለሁ፣ ትንሽ ጊዜ ስጡኝ፣ ትንሽ ሰዓት ስጡኝ እያለ ጊዜን እያቃጠለብኝ ስለሆነ ከዚህ በኋላ የራሴን ውሳኔ ወስኜ የራሴን ህይወት መኖር አለብኝ የሚል ውሳኔ ነው እንግዲህ የደረሰችውና አብርሃምም ደግሞ እዚህ ጋር ቡዜ እሷ በጣም ጥሩ ናት፣ የታመምክ ጊዜ በጣም ጥሩ ነገር ስታረግ ነበረ፣ ከሩታ በላይ ሄርሜላ በጣም ላንተ ለመዳንህ ውጤት አድርጋለች፣ ወይም ደግሞ አንተ በመዳንህ እንትን ላይ በጣም ብዙ መስዋዕት የከፈለችው እሷ ናት፣ ስለዚህ ከኛ ጋር ሆና በጣም ተባብራለች ብላ ስትለው ከዚህ በፊት ሩታ ናት እንጂ ሄርሜላ ጥፋት የለባትም፣ ስለዚህ ሄርሜላ ምንም ያደረገችው ነገር የለም፣ ለምን ብለሽ አላልሽኝም? ለምንድን ነው አሁን ሄርሜላ ከኔ ጋር መለያየት በወሰነች ሰዓት እንዴት አንቺ ይሄን ነገር አመተሽ ትነግሪኛለሽ? በማለት ነው እንግዲህ እህቱን ያፋጠጣት። እህቲቱ ቡዜ የእውነት ውሸትን እውነት ነው ብላችሁ ካላመናችሁ በቃ እመኑ ምትል ድርቅ ያለች ሰው ናት እኮ እውነት ለመናገርና እንዴት ነው ሰው እውነቱን ውሸትን እውነት ነው ብላችሁ እመኑ ምትለው? በጣም ከባድ ሰው ናት እውነት ለመናገር ማለት ነው ጋይሶች። እየና ነገሮች ከተጠበቀው በላይ እየተያያዘ እየተሳሰረ ወደማይፈታ ነገር ውስጥ እየገባ ነው ብዬ ነው የማስበው። አሁን ላይ እነሱ እያደረጉ ያሉት ነገር ውስፍስፍ ያለና የተጠላለፈ ነገር ሆኗል ማለት ነው ውዶቼ። አንዳንድ ጊዜ የምታዩትን ነገርና የሚደረገው ነገርና የሚፈጠረው ነገር ግራ ያጋባል ማለት ነው ውዶቼና ስለዚህ አብርሃምም የጠየቀው እንግዲህ ቡዜን እኔም ከዚህ በኋላ አንቺም ውሳኔሽ ከኔ ጋር መለየት ከሆነ እኔም ደግሞ ሳልወስንና ሳላስብበት በምንም ሁኔታ በጭራሽ ይሄ ነው ብዬ አንቺ ትክክል ነሽ እሷ ትክክል ናት ብዬ ልወስን አልችልም። ስለዚህ ቡዜም ደግሞ እያለች ያለችው አብርሃምና ሩታ አንድ ላይ መሆን አይችሉም። አብርሃም የሩታ ፍቅር ወጥቶለታል፣ ለልጁ ብቻ ብሎ ነው ከሷ ጋር የሚገናኘው እንጂ በጭራሽ ባያገኛት ደስ ይለዋል ብላለችና ስለዚህ አብርሃም ሩታን ካልፈለገ ሄርሜላ ነው የሚመርጠው ማለት ነው። ሄርሜላን ከመረጠ ደግሞ እድሜ ልኩን ጉድጓድ ውስጥ የገባ አይጥበሉት በቃ አይወጣም። እንዲሁ እንደተተበተበ በበሽታ በምን እንደማዋቀቀ ይኖራል ማለት ነው። ምክንያቱም ሄርሜላ ወደ ህይወቱ ከመጣ ጀምሮ አብርሃም በጣም ትልቅ ፈተናና ስቃይ ውስጥ ነው ያለው ማለት ነው። በቃ ገዱ አይደለችም ሄርሜላ ማለት ነው። ሰምታችኋል።